ሰጥ ይሰጥሃል አስተማሪ ታሪክ። አንድ ሰው በበረሃ እየተጓዘ እያለ የያዘው ውሃ አልቆበት በውሃ ጥም ይያዛል። ቀስ በቀስ ውሃ ጥሙ ሰውየውን እያደከመው ይመጣል። በስተመጨረሻ ከአንድ የውሃ ጉድጓድ ጋር ይደርሳል። ጉድጓዱ በጣም ጥልቅ ነበረ። ውሃ ይኑረው አይኑረው አይታይም። ከዚያም ከጉድጓዱ ጎን አንድ አሮጌ የውሃ መሳቢያ ሞተር አለ። ሞተሩ ላይ እንዲህ የሚል ጽሑፍ ሰፍሯል። ይህ የውሃ መሳቢያ ሞተር የሚሠራው በውሃ ነው ይላል። ከሞተሩ ጎን አንድ ጆግ ሙሉ ውሃ ተቀምጧል። ጆጉ ላይ እንዲሁ አንድ ጽሑፍ ሰፍሯል። ወዳጄ ሆይ ይህንን ጆግ ውሃ ሞተሩ ውስጥ ጨምረው። ሞተሩ ብዙ ውሃ ያወጣልሃል። ታዲያ አደራ አንተም እንዳንተ ላለ ሌላ መንገደኛ ይጠቅማልና ውሃው ከጉድጓዱ ሲወጣልህ ጆጉን ሞልተህ ማስቀመጥን አትርሳ ይላል። በጆግ ያለውን ውሃ ሞተሩ ውስጥ ይጨምረው ወይስ ይጠጣው? እዚህ ጋር ሰውየው በሁለት ሐሳብ ተወጠረ። አንደኛ ይህ ሞተር አርጅቷል፣ ጨምሬው ባይሰራ ይህንንም ውሃ አጣው ማለት ነው፣ ሞትኩ ማለት ነው። ስለዚህ ልጠጣውና ሕይወቴን ላድን። ደግሞ ማሳሰቢያውስ ውሃው ያለ ሞተር አይሰራም። እንደኔ ውሃ የተጠማ ሰው ቢመጣ ይህንን ማንቀሳቀሻ ከጠጣሁት ይሞታሉ ብሎ ለራሱም ለሌሎችም አስበናል። በስተመጨረሻ በብዙ ጭንቀት ተወጥሮ ትልቅ ውሳኔ ወሰነ። እንዲህ አለ፣ ውሃውን ወደ ሞተሩ ብጨምረው ይሻላል። ከሰራ ጥሩ፣ ካልሰራ ግን እሞታለሁ እንጂ በፍጹም ይህንን ጆግ ውሃ ጠጥቼ ሄጄ ዘላለሜን ስለዚህ ጉድጓድና ይህንን ውሃ አጥተው ስለሚሞቱ ሰዎች እያብኩ መኖር አልፈልግም አለ። ከዚያም የጆጉን ውሃ ወደ አሮጌው ሞተር ውስጥ ጨመረውና የሞተሩን ማስነሻ ተጫነው። ሞተሩም ድምፅ እያሰማ ውሃ የማውጣት ሥራውን ጀመረ። ሰውየው ተደነቀ። የሚፈልገውን ያህል ጠጣ። አካባቢው በሙሉ በውሃ ራሰ። ከጠበቀው በላይ አካባቢው ሁሉ ውሃ በውሃ ሆነ። ከዚያም በተባለው መሠረት እሱም ጆጉን በውሃ ከሞላው በኋላ ጆጉ ላይ ጽሑፍ ጨመረበት። መኑን በትክክል ይሠራል። እና ምን ለማለት ፈልጌ ነው? ለራስ ማሰብ በሕይወት መኖር ነው። ለሌላው ማሰብ ግን ሰው መሆን ነው። ያለህን በሙሉ ሳትሰስት ከሰጠህ በእጥፍ ድርቡ ፈጣሪ ይሰጥሃል። ሰውየው ጆግ ውሃ ሰጥቶ አካባቢን የሚያርስ ውሃ እንደተቸረው አንተም የምትሰጣት ጠብታ ከልብህ ከሆነ በእጥፉ ይሰጥሃል። በምትሰፍረው መስፈሪያ ይሰፈርልሃል፣ በሰጠኸው ልክ ይሰጥሃል። ስለዚህ አመድ አፋሽ ሆንኩ ከማለትህ በፊት አመድ ሰተህ ከሆነስ መስጠትም ብቻ ሳይሆን አሰጣጥህ ወሳኝነት አለው። ሰላም ሁኑ።